አብይ ከፋኖ ጋር ልደራደር እንወያይ በማለት ላይ ይገኛል። አብይን ለሚረዳ ሰው ድርድር የማይታሰብ መሆኑን ማንም የሚረዳ ጉዳይ ነው። ብልጽግና ፓርቲ በርካታ ጊዜ ሀገር መሸጡን ስናስብ ፓርቲው ከአገሪቱ ሕዝብ መሪ ከሆነው ፋኖ ጋር ላድርግ የሚለው ድርድር ትግሉን እንደ ሸቀጥ ልግዛ ከማለት የሚተናነስ አይደለም። ብልጽግና አገርን አዋርዶ የኢትዮጵያን ሕልውና ለሽያጭ ያቀረበው አሁን አይደለም። ደግሞ ደጋግሞ የሀገርን ሕልውና ለገበያ አቅርቧል። በቅርቡ ለአይኤምኤፍ የተደረገው ሽያጭ ሁሉንም የሚመለከትና በእያንዳንዱ ጉሮሮ ላይ የተከሰተ በመሆኑ ተቃዋሚውን ብቻ ሳይሆን ደጋፊውንም ጭምር አብሮ ማስጮሆን የምናስታውሰው ነው። ለጊዜው ካድሬው ምንተፍረቱን በዚህ ጉዳይ እንኳን ደስ አላችሁ የሚለውን ትቶ አዳነች የሰቀለችውን አምፖል ደጋግሞ እያሳየ አበራች አሸበረቀች ይለናል። የአማራ ብሔርተኞች ከብልጽግና ጋር የሚደረግ ድርድር ራስን በማዋረድ የሚቋጭ መሆኑን ማሳያዎችን ላንሳ። መሪው አብይ አህመድ የኢትዮጵያን ሕልውና የሸጠው የሀገሪቱን ደህንነት መረጃዎች ለምዕራባውያኑ ለሻዕቢያና ለሌሎች አካሎች አሳልፎ የሰጠ ጊዜ ነው። ከዚያ ቀጥሎ ደግሞ ልክ ስልጣን እንደያዘ የሀገራችንን ተስፋና እንችላለን ሐውልታችንን ካይሮ ድረስ ሄዶ ከሸጠ በኋላ ነበር። ይህንን ነውር ለማሳካትና ተከላካዩን ለማስወገድ ኢንጂነር ስመኘውን ጨምሮ 7 የህዳሴውን ወሳኝ ባለአደራዎች አስወግዷቸዋል። በአባይ ጉዳይ ብቻ ሳይሆን በኢንዱስትሪ፣ በመንገድ ትስስር፣ በባቡር ትስስር፣ በሁሉም ልማታዊ መንገዶች እኔና ወንድሜ የኢትዮጵያና የግብጽ ህዝብን አስተሳስረን በጋራ መስራት ያለንን ፍላጎትና ህልም በማሳካት ረገድ ሁላችሁም ከጎናችን እንድትቆሙ ታሪካችን ወደ አዲስ ምዕራፍ እንዲሸጋገር በዚህ አጋጣሚ ጥሪዬን ላቀርብላችሁ እፈልጋለሁ። ሌላኛው ሽያጭ በህዝብ አንጡራ ሀብቶች ላይ የተደረገው ሽያጭ ነው። ቴሌ፣ አየር መንገድ፣ ባቡር፣ የየብስ መንገዶችና ትልልቅ የእርሻ መሬቶችን ሌላው ቢቀር ለምንዛሪ ክምችት ከ100 ዓመታት ጀምሮ የተከማቸ የብሔራዊ ወርቅ ሳይቀር ድሮንና ተተኳሽ ላቀረበለት ሁሉ ያለማመንታት ሸጧቸዋል። ሌላኛው ለገበያ የቀረበውና አሁን ላይ ትልቅ ዋጋ እያስከፈለን ያለው ሽያጭ የእሴቶቻችን ሽያጭ ነው። ለዓመታት አከባብረው አስተሳስረው አስማምተውና ስንናቆርም ወዲያው አስተራርቀው ያኖሩን የማህበራዊ የፖለቲካዊና የኢኮኖሚያዊ መስተሳስሮቻችን በሙሉ አንድ የኢትዮጵያን አካል ለመውጋትና ዜጎቿንም ከታሪክ መዝገብ ለመፋቅ ሲባል ብቻ ርካሽ በሆነ በጥላቻ ሸጧቸዋል። አሁን ደግሞ የአገራችን የምንዛሬ የመወሰንና በራስ እግር የመቆም አቅም ከደረሰበት የኢኮኖሚያዊ ድቀት ለማገገም ሲል ብቻ ሸጧቸዋል። ፋኖ የአማራ ህዝብን ትግል በፓስታና በምስር ወጥ እንደሸጡት እንደ አብን አይነት አመራሮች መሸጥ ካልፈለገ በስተቀር ድርድር ከሚል ነገር መላቀቅ አለበት። ብልጽግና የፋኖን ትግል ለመጥለፍ እንደ አብን በፓስታ ሳይሆን ዓለም ላይ ባለው ውድ ነገር አድርግ ቢባል ያለማቅባባት ስለሚያደርግ ቢያንስ ፋኖ ባለበት በዚህ ጊዜ ድርድርን ማድረግ የለበትም። ለምን? ኦህዴዶች እንኳን አንተን የፋኖን መሪ አማራውን ህልማቸው ደጃፍ ላይ ላደረሷቸው ለማ መገርሳና ጀዋር መሐመድ ክብር አልነበራቸውም። አፈንድደው ያገለገሏቸውን ገዱ አንዳርጋቸውና ዮሐንስ ቧያሌውን ተነግሮ በማያልቅ ልክ አዋርደው ጥለዋቸዋል። ለማይሆንልህ ለማይሳካልህና ለማትችለው ስልጣን ለጊዜያዊ ጥቅምና ክብር የጀግኖችን ክብር አዋርደህ የአማራን መልክ አጠልሽተህ በኦህዴድ ደጅ ላይ ዳማከሴና ጤና አዳም ለማኝ ያደርገዋል። አባቴ አብይ አህመድን አታውቀውም። እንኳን በፋኖ ልክ ያዋረደውን ቀርቶ ድሮ በኦህዴድ ቢሮ በስራው ድክመት የገመገሙትን የገዛ ወዳጆቹን የመከራ እንጀራ እየመገባቸው ነው። እንደ ጌታቸው ረዳ ሞቅ ብሎኝ ነው፣ ግዬ ነው፣ ተሳስቼ ነው፣ ቀምቅሜ ነው ብትል አይሰማህም። ጓዶችህን ስለሰደብክለት፣ የምታውቀውን ድርጅት ሚስጥር ስለዘከዘክለት፣ የአማራን ትግል በዜሮ ብታባዛለት የሚሞቅ የኦህዴድ ልብ የለም። ከገዙ በኋላ በአንተ ምላስ አማራን ያደሙበታል። ገና ዋጋህን እጅግ አሳንሰው ተራ ምናምንት ያደርገዋል። በመጨረሻም ወይ ከአማራ አትሆንም፣ ወይ ከብልጽግና አትሆንም፣ ወይም ከራስ አትሆንም። ምናልባት እንደ ስዩም ተሾመ ወይ እንደ አርአያ ተስፋ ማርያም ወይ እንደ ጌትነት አልማው ዩቱብ ይከፈትልህና 24 ሰዓት ትሳደባል። ጊዜ እንደዚህ ነው። በዓሉ ግርማ እንዳለው 2 ትወዳለህ፣ ነገር ግን ደግሞ አንዱንም ታጣለህ። እንዲህ አይነት ውርደት በዘራቸው አይድረስ። ብልጽግና የዋሾች ስብስብ ስለሆነ ከእነርሱ ጋር የሚደረግ ድርድር መጨረሻው ውድቀት ነው። ለምሳሌ በቅርቡ ኢኮኖሚስት መጽሔት ባወጣው መረጃ የፓርቲውን ውሸት አጋልጦ ነበር። ኢኮኖሚስት ባሳለፍነው የፈረንጆቹ ዓመት የስንዴ ምርት 23 ሚሊዮን ቶን ደርሷል ባይ ነው አብይና ፓርቲው። ገለልተኛ የውጭ ተቋማት የተባለውን ምርት ከአየር ላይ ቢፈልጉ አጡት። የተገኘው 5.8 ሚሊዮን ቶን ብቻ ሆነ። የቀረው 17.2 ሚሊዮን ቶን አብይ ምናብ ውስጥ ብቻ ተቀምጧል።
የማይከካና የማይቦካ ስንዴ ነው። ብሔራዊ ባንክ አብይ ቃል ማውጣቱን ሳይሰማ ቀርቶ ነው መሰል የተገኘው ምርት 7.5 ሚሊዮን ቶን ነው ብሎ ሲያበቃ በኋላ በስህተት ነው አለ። አብይ ቃል ሲያወጡ አልሰማሁም ነበር፣ አፉ በሉኝ ብሎ ቁጥሩን አሳንሶታል። የኢኮኖሚ ባለሙያዎች እንደሚያስረዱት የአብይ አህመድ የሳተውን ጉዳይ እንመልከት። ካሳ የተባሉ የኢኮኖሚ ባለሙያ እንደሚያስረዱት የኢኮኖሚ ትንተና ወይም አስተያየት የሚሰጠው ከገለልተኛ ወገን የተገኘን መረጃ መሰረት ተደርጎ ነው። የመንግስት ፕሮፓጋንዳ ወፍጮ የሚፈጨውን አታቦካውም፣ የትኛውን መንግስት ቁጥርን ይቀሽባል። የአብይ አህመድ መንግስት ግን ካለፉት የሀገራችን መንግስታትና አሁን ካሉት የዓለም መንግስታት ይለያል። የምትፈልገውን ቁጥር ጥራ፣ ስለዛ ቁጥር አብስተህና አዘውትረህ አስብ፣ the power of positive thinking and the law of attraction መሆኑ ነው። እንግዲህ የኋላ ኋላ ይሆንልሃል ነው። የብልጽግና ወንጌል አስተምሮ ይህ ነው። ባለሙያዎች ለተጠያቂነቱም ቢሆን ግብ ወይም ስማርት ይሁን የሚሉት ነገር አብይ ጋር አይሰራም። ከ30 ዓመት በኋላ ኢትዮጵያ ከሁለት የዓለማችን ሀያል አገራት ውስጥ አንዷ ትሆናለች ያለን ሰው እንዴት ብለህ ነው በመደበኛ እውቀት የምትፈትሸው? ጉዳዩን ስንቋጨው ፋኖ በአሁን ሰዓት ላይ ከአብይ ጋር ድርድር የማይታሰብ ነው።